እንጂ ይሄ በዛ ላይ ከጀመረው እኔ ልጅ ሆኜ እኮ ይኸውልህ በ7 ዓመቴ ምናምን እንደዚህ አባዬ እንትን ሲል ሴት ወንድ ብሎ ነገር የለም። የሴት ስራ ምናምን የለም። ለሁላችንም እኩል ነው የምታወጣው እና እሱም እኩል ነው ያወጣው። እንደገና ደግሞ ይኸውልህ እማሆ የሚባሉ ያ ፕሮግራም እኮ ለኔና ለዘገን ያወጣልን ነበር። ይኸውልሽ እማሆ የሚባሉ አሉ። ይሄ ነው ማገኘ ምን ይሰጣል እና ስትሰራ ምን ታደርጋለች? አሰራም እንትን ነው የምትገባው ማድ ቤት ገብታ ሸክላ ድስት እንጨት ምናምን እንዲህ በቡታጋዝ ምናምን አለ ማድ ቤት ምንም ዞር በሉ ትላለች። ማንም ሰው አጠገባ ደግሞ አይጠጋም። ሁሉ ነገር ስማልኝ ንገርልኝ ለዚህ ሰውዬ እንጨቱ የተፈለጠው ምናምን ሁሉ ነገር ተዘጋጅቶ እሷ ሸክላ ድስት ትልቅ አለን እሳቱን አንድዳ ግን ያለ ስጋ ወጥም ዶሮ ወጥም ምንም በቃ አላት ሰራ ነበር። አዎ እና አንተ ይዛን ቀን ምን አልከኝ? ቆይ የፋሲካ ዕለት ነው። ምን አለኝ መሰለ እነ ስንታየው አሉ ያንተ ልጆች አሉ እና አሁን ወጥ ሲበላ ምን አለኝ መሰለ ሚኪ ስማኝ አብዬ ስማኝ ዛሬ ገና ጥሩ ወጥ ሰራሽ አልከኝ አይደል? እኔ ዝም አልኩ። ምን ቸገረኝ? እንደዛ ነው ግን የሙያ ጥረት አይደለም። የሙያ ጥረት ግን አይደለም። የሙያ ጥረት አይደለም። ስለማታውቅ ነው አንተ የኔን ታሪክ ስለማታውቅ ነው የሙያ ጥረት የመሰለ ወንድም ሴት እኩል ነው ይስሩ ምናምን ነው እንጂ በሙያማ አንድ ሌላ ደግሞ ግብአት ደግሞ ያስፈልጋል። ዋናው በርበሬው ለምሳሌ ከሱፐር ማርኬት እኔ እንደውም ደስ ያለኝ ፖይንት ምን መሰለህ? በርበሬ ቤትሽ ማዘጋጀት አለብሽ። ይዘጋጃል ቤቴ። ማነው ሱፐር ማርኬት ያለ? ቤቴ ነው የሚዘጋጀው። አንተ ቤት የተሰራው ዶሮ ወጥ ለብቻ የተሰርቶ ጨውም በርበሬም ያልበዛበት እንክት አድርጌ ነው የበላሁት እንደራሴ ማለት ነው። ያ ማለት ግን እንደዛ እንትን ማለት አያቅተኝም ማለት ነው። ይኸውልህ ነገረህ ወንድምህ